ሰላም። ዛሬ ደግሞ ሩዝ በስጋ እንሰራለን። እስኪ አብረን እንስራ። ስጋውን አድርጌያለሁ አጥቤ ከትፌ ሽንኩርቱን በሸራዬ እንደዚህ አድርጌ ከትፌ አብሬ ጥብስ አድርገዋለሁ ማለት ነው። ሄለና ስጋውን ከሽንኩርቱ ጋር እንዲጠበስ እተዋለሁ ማለት ነው። ሁሉንም ጠርቼ በደንብ ጠርቻለሁ። ስጋ መጣላ ስለዚህ አሁን ምንድነው ውሃ በስና ለአንድ 20 ደቂቃ ያክል ስጋውን አብስለዋለሁ። አሁን ውሃ ላደርግ እንዳልኳችሁ ነጭ ነው የምሰራው። እንደ ነጭ ከብሳ ነው። አሁን እዚህ ጋር ማጂ እና ቅድም ያሳያቸዋቸው ቡኻራት አድርጌያለሁ። እኔ ነጭ ሽንኩርት አላደርግም። ለምን አይወዱም ልጆቹ። እናንተ ነጭ ሽንኩርት ማድረግ ትችላላችሁ እና የምትፈልጉትንም ቅመም መጨመር ትችላላችሁ። አሁን ላይ 20 ደቂቃ ተዋልኩኝ። ስጋው ሲበስ ከዛ ሩዝን አደርጋለሁ ማለት ነው። ሩዝን አጥቤ እዘፈዝፋለሁ ስጋው እስከሚበስልልኝ ድረስ። አሁን ጌደሩን እንከልመዋለን። በዚህ ማለት ነው በደንብ ከድሜ አሁን አበስለዋለሁ ስጋው። አሁን በስሏል ስጋው። በዚህ አበሰልኩት። አሁን ሩዝን የምሰራው በዚህኛው ስለሆነ ውሃዬን ጨውን አስተካክያለሁ። ያቸው ተቀፈለ እንደዚህ ብሏል። ጨው አድርጌያለሁ። እዚህ ጋር ደግሞ ያፈኩትን ነው ያደርጋል። ከዛ ከላይ ቃሪያ አድርጌበታለሁ ማለት ነው። ያው እንደተለመደው ሩዝ ስንሰራ መጨረሻ ላይ ሩዝ ካረግን በኋላ የሩዝን ውሃ ስንቀምሰው ጨው ትንሽ ሞቅ ማለት አለበት። ለምን ሩዙ ስለሚመጣ በኋላ ጨው እንዳያንስብን ማለት ነው። ማለት በዚህ ነው አሁን ይከድማል። ውሃ አላበዛም። ሩዙ እንዳይልብኝ አላችሁ። ውሃው ብዙ ማለት ነው። መጀመሪያ ላይ ውሃው እስከሚመጥ ድረስ እሳቱን ኖርማሊ አንቀንሰውም። ውሃው ሲመጥ ግን መጨረሻ ደረጃ ላይ እንቀንሰውና እሳቱን አንድ 20 ደቂቃ ሩዙ ወደዚህ ደረጃ እስከሚሆን ድረስ እንተዋለን ማለት ነው። ኢንሻአላህ ቆንጆ ነው። አረቦቹ ወጥቷል። ይሄንን ብዙ ቅመማ ቅመም ያልበዛበት ስለሆነ ደስ ይላል። በኋላ ደግሞ እንዴት እንደሚያምር አሳያችኋለሁ ሲያልቅ። እንደዚህ ውሃው መጠጥ ሲል እሳቱን አሁን እስከ መጨረሻው በጣም ትንሽ እስከሚፈቅ ድረስ ትቀንሱትና ገስጤር ከውስጥ አድርጋችሁ ከላይ በክዳኑ እፍን አድርገን ለአንድ 20 ደቂቃ ምናምን እንተዋለን። ለምን ሩዙ አሁን ገና አልበሰለም። በእንፋሎት በደንብ ይበስላል ማለት ነው። ሰላም። ዛሬ ደግሞ ኢንሻአላህ የአፕል ኬክ እንሰራለን። እዚህ ጋር 2 የተላጠ አፕል አለኝ። 2 እንቁላል ያስፈልገናል። ሮል ኬክ ነው የምሰራው። አብራችሁን ቆዩ። ዘይት፣ አፕል፣ እንቁላል፣ ዱቄት፣ ቤኪንግ ፓውደር፣ ቫኒሊያ የሚያስፈልገን ግብአቶች። እንደምታዩት የቀደሙን አፕል በእንደዚህ አይነት ፈቅፍቄዋለሁ። ያችሁት ማሻአላህ። ከዛ በኋላ ስኳር እናደርጋለን። የተጠቀምኩት ስኳር የረጅሙ ነው። ከዛ በኋላ እናንተ ደግሞ 1 ማንኪያ
እንጠብሰዋለን ማለት ነው። ትንሽ ዘይት አድርገን አብረን እንጠብሰዋለን። ግርፋውን፣ ስኳሩንና አፕሉን። እዚህ ጋር ወተቱን፣ እንቁላሉንና ስኳሩን አድርጌያለሁ። ዘይት ደግሞ ይኸው አደረኩኝ ማለት ነው። ከዛ ይሄንን ቫኒላ አደርጋለሁ፣ ቤኪንግ ፓውደር እና ዱቄቱን ማለት ነው። ኖርማል ኬክ እንደምንሰራ ማለት ነው የምናደርገው ይሄንን። ኦኬ እዚህ ጋር ስኒያችንን አዘጋጅተናል። እዚህ ጋር አፕላችን ዝግጁ ነው። እዚህ ጋር ደግሞ እንዳልኳችሁ ዱቄት፣ ቫኒላ፣ ቤኪንግ ፓውደር፣ ስኳር፣ እንቁላል፣ ዘይት። ከዛ በወተት ነው እንደዚህ ይሄን ያክል ነው ቅጥነቱን የምናደርገው። ከዛ መጀመሪያ ምንድነው የሚሆነው? ይሄ ወረቅ ዝብዳ ነው ስኒያችን ላይ እንዳይለስቅ ማለት ነው። ከዛ ቱፋሁን አምጥተን ከስር እንለዋለን ማለት ነው። እና ነጥባለን ያኔ እንደዚህ በቀጭኑ ተመልሼ ይመጣል። አያችሁት? ይሄ አሁን አፕሉን በዚህ መልኩ ስኒያ ላይ አድርጌያለሁ ማለት ነው። ይሄ ቱፋህ፣ አፕል፣ ግርፋና ስኳር ትንሽ በዘይት ጠብሼዋለሁ ማለት ነው። ከዛ በኋላ ሲኒያችን ላይ እንደዚህ ካደረግን በኋላ ይሄንን ኸልጣ ከላይ እናደርገዋለን ማለት ነው። ከዛ በደንብ እናስተካክለውና ኦቨናችን ውስጥ እናስገባለን። አስተካክዬ ተመልሼ እመጣለሁ። ይሄው በዚህ መልኩ ጨርሻለሁኝ። ከታች አፕሉ አለ፣ ከላይ ይሄ ኬኩ ኸልጣ አለ። አሁን ኦቨናችን ውስጥ እናስገባዋለን። ኬኩ የሚሆነው ሮል ነው። ሲያልቅ ሮል ይሆናል። እንዴት አድርጌ ሮል እንደማደርገው እንደምቆራርጠው ታያላችሁ ማለት ነው። አሁን ኦቨን ውስጥ ላስገባው። በዚህ መልኩ ኦቨን ውስጥ አስገብቻለሁ። እንግዲህ ከ20 ደቂቃ በኋላ እንገናኝ ኢንሻአላህ። አሪፉን ይወጣል ብዬ ተስፋ አድርጋለሁ። በዚህ መልኩ ኬካችን አልቋል። ይሄን አሁን ሮል እጠቀልለዋለሁ። እዚህ ጋር ደግሞ ሶስ አድርጌ ሳህን አዘጋጅቻለሁኝ። እንዴት አድርጌ ሶሱን እንደማደርገው ይሄንንም ሮል እንዴት አድርጌ እንደምጠቀልለው ታያላችሁ ኢንሻአላህ። ቆንጆ ይመስላል። እንግዲህ ሽታው ጣዕሙን አላህ ይወቅ። ጋይስ እዚህ ጋር ሮል ስታደርጉ ማለት ነው አፕል ያለውን ፓርት ትገለብጡትና የኬኩን ፓርት ከታች አድርጋችሁ ከታች ወረቀት ወይ ገስጤር አድርጋችሁ በዚህ መልኩ ነው ሮል የምታደርጉት። እንደዚህ እስከ መጨረሻው ተቀልብታላችሁ። ግን አፕሉ ከላይ ኬኩ ከታች ነው መሆን ያለበት። ትገለብጡታላችሁ ማለት ነው ስታወጡ። በዚህ መልኩ እንደዚህ ጠቅልያለሁ። በኋላ በቢላዋ መቆራረጥ ነው በምትፈልጉት ሳይዝ ማለት ነው። ግን ትንሽ አስቀምጡት እንደዚህ እስከሚቀዘቅዝ ድረስ አትቆራጡት። ከዛ በኋላ ትንሽ ሲቆይ ትቆርጡታላችሁ ማለት ነው። ኢንሻአላህ ደግሞ ተቆርጦ እናየዋለን። እንግዲህ በመጨረሻ ይሄን የመሰለ ኬክ ሰርቻለሁ። ይኸው ቆራርጬዋለሁ ማለት ነው። በክብ በክብ ቆራርጬዋለሁ። በጣም ቆንጆ ነው። ጣዕሙ አሪፍ ነው። እርግጠኛ ነኝ ቆንጆ ነው የሚሆነው። እዚህ ጋር ጋህዋ እየሰራሁ ነው እንደምታዩት። እዚህ ጋር ይሄ አለኝ። እዚህ ጋር ኬክ ቸኮላት አለኝ። ይሄን ይመስላል።